ኢትዮጵያ ውስጥ ያሉ ልብስ ሰፊዎቻችንን በጣም አፕሪሺየት ማድረግ አለብን። እኔ ሁል ጊዜ ሱሪ ስገዛ ወገቡ ጋር እቸገራለሁ። የዚህንም ሱሪ ወገቡን እዩት እስኪ። ከታች ሰፋ ስለምል አብዛኛው ሱሪ እስከነ ወገቡ ነው ሰፊ የሚሆነው እና ኢትዮጵያ ውስጥ አብዛኛውን ሱሪ እንደገዛው ታስጠብበዋለሁ። ይሄንንም ስመለስ ማስጠበቢያ አይቀርም። እስከዛው ድረስ ግን የወንድሜን ቀበቶ ወስጄበታለሁ። በቀላሉ ባይገኙም ዋጋውም ወደድ ቢልም እዚህ የሚያስተካክሉ አሉ። አይ ቲንክ ግን ያን ሁላ እዚህ አልከፍልም። እኔ እንደ ማንኛውም ቀን ከቤት ስወጣ ኢርፎኔን አረጋለሁ። ሳውንድ ኮር P40i ከምኖርበት አካባቢ ሳይርቅ ደስ የሚል ዲዛይን ያለው ብዙ አመት የቆየ ካፌ አለ የሚል አይቼ ነበረ ቲክቶክ ላይ እና እዛ ካፌ እሄዳለሁ ያልኩኝ ጊዜው በጣም ሄደ። ዛሬ ግን ለመሄድ ስለወሰንኩኝ ወደዛ ነው እየተጓዝኩ ያለሁት። ፒየድሞንት ካፌ ይባላል። በጣም የቆየ ቢልዲንግ ላይ ነው ያለው። ከተገነባ 100 አመት ሊሆነው ነው። በፊት ፒየድሞንት ሆቴል ነበረ እና ካፌ ያደረጉት ድሮ የሆቴሉ ሎቢ የነበረውን ነው ይላል። ቸኮሌት ክሮሳንት ለማዘዝ ነበረ እቅዴ። ነገር ግን የሄድኩበት ሰዓት ለመዝጊያቸው የተቃረበ ነው። ክሮሳንት አልቋል ተባልኩኝ። ግን ቸኮሌት መፍን ነበረ፣ እሱን አዘዝኩ። የሚጠጣ ደግሞ ማቻ ላቴን ያዘዝኩት። እስኪ አዲስ ነገር ልሞክር ብዬ የሆነ ጊዜ ኢትዮጵያ አምባሳደር ሞል ውስጥ ማቻ ሻይ የሚል አይቼ አዝዤው በጣም መሮኝ። ሰው ለዚህ ነው እንደሚያካብደው እያልኩ ነበረ። እስኪ አሜሪካ ያለውን ጣዕም ደግሞ ዛሬ ልቅመሰው ብዬ ይሄን የመጣልኝ። ኢትዮጵያ እንደቀመስኩት አይዘገንንም፣ አይመርም። ቫኒላም አለው ይሄ። ነገር ግን የሆነ የቅጠል ጣዕም አለው። ኦብቪየስሊ ቅጠል ፓውደር ተደርጎ ምናምን ስለሆነ ወዲያው ሲቀመስ የሚወደድ ነገር አይደለም። ምናልባት ደጋግሜ ብጠጣው ሊመቸኝ ይችላል፣ አላቅም። እና ደግሞ ሰው ካፊን ስላለውም ነው መሰለኝ የሚወደው። መፍኑን ጥርግ አርጌ በላው። ማቻ ላቴውንም ጭርስ አርጌ ጠጣው። ካፌ ውስጥ ቁጭ ማለት በጣም ነው የምወደው እኔ ኢትዮጵያም ብያለው። ሙዚቃዬን ከፍቼ ኢርፎኔን አርጌ ሪላክስ ማድረግ ነው። እዚህ ጋር ኖይስ ካንስሌሽኑን ኦን ላርገው አላርገው ብዬ እያምንታው ነበረ። ይሄንን ኢርፎን መግዛት የምፈልጉ ሰዎች ስክሪኑ ላይ ባለው ወይም ደግሞ ዲስክሪፕሽን ላይ ባስቀመጥኩት ስልክ መደወል ትችላላችሁ። ዋጋው 11800 ብር ነው። ፀሐይ በሆነ ቀን ድጋሚ እዚህ ካፌ ብመጣ ደስ ይለኛል። ያው እንደምታዩት ዛሬ ደመናማ ነው፣ በጣም እየዘነበም ነበር። ከካፌ ወጥቼ ወደ ሱፐር ማርኬት ነው የሄድኩት። QFC የሚባል ሱፐር ማርኬት ቅርብ ቦታ እንዳለ አየው። ሄጂ ስለማላቅ እኔ ደግሞ ሱፐር ማርኬት ሆነ ካፌ ሆነ ያላየሁት ቦታ ከሆነ መሄድ እፈልጋለሁ። እስቲ ገባ ብዬ አይቼው ልውጣ ብዬ ወደዛ ሄድኩኝ። የቫለንታይንስ ዴይ ማርኬቲንግ እያያችሁ ነው አይደል? እዚህ ሀገር የሱፐር ማርኬቶች ፍጥነት እየገረመኝ ነበር። ከክሪስማስ በፊት ለሃሎዊን ዲኮሮች፣ ከረሜላዎች ብዙ ነገር አዘጋጅተው ይሸጣሉ። ከዛ ክሪስማስ ሲደርስ ደግሞ እንዳለ የክሪስማስ እቃ ነው የሚሞላው። ወዲያው ክሪስማስ እንዳለቀ ደግሞ ለቫለንታይንስ ዴይ ማርኬቲንግ ይጀምራሉ። ብዙ ጊዜ በካፒታሊስት ትሪኮች ብታለልም ያው የካፒታሊዝም ተጠቂ በሆንም ቫለንታይንስ ዴይ ማክበሩና ለዛ የሚወጣው ነገር ግን ከማያሳምሩኝ ነገሮች አንዱ ነው። ለማንኛውም የምታከብሩ ሰዎች ግን ይመቻችሁ። ቤቴ ሳይጨልም ተመልሻለሁ። የዛሬ ውሎ ይሄ ነበር። በሌላ ቪዲዮ እስክንገናኝ ድረስ ቻው ቻው።